በየቀኑ የምትወስዳቸው ትናንሽ ውሳኔዎች ህይወትህን እየገነቡት ነው ወይስ በገዛ እጅህ መቃብርን እየቆፈርክ ነው? የምንኖረው በገዛ አካሌ የመሰለኝን የማድረግ መብት አለኝ በሚባልበት ዘመን ላይ ኢስላም ግን ይህንን በፍጹም አያበረታታም። በሸሪያችን ህግ መሰረት ሰውነትህ ያንተ የግል ንብረትህ ሳይሆን ነገ የምትጠየቅበት የአላህ አደራ ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ እንዲህ ሲል ያስጠነቅቀናል። ወላ ቱልቁ ቢአይዲኩም ኢለ ተህሉካ፣ ራሳችሁንም በገዛ እጃችሁ ለጥፋት አትዳርጉ ይለናል። ይህንንም በማጠናከር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግልጽ መመሪያን አስቀምጠውልናል። እንዲህም ይሉናል፣ ላ ضረረ ወላ ዲራራ፣ በራስ ላይ ጉዳት ማድረስም ሆነ በሌላው ላይ ጉዳት ማድረስ የለም አይፈቀድም ይሉናል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እንግዲህ አስበው ጤናን የሚያጠፉ ሱሶችን ለምሳሌ እንደ ጫት፣ እንደ ሲጋራ ያሉትን መጠቀም፣ አካልን የሚያደቁ በሽታን የሚጋብዙ የተበላሹ የሆኑ የአመጋገብ ዘይቤዎችን መከተል፣ የሌሊት እንቅልፍን አዛብቶ ስልክ ላይ ማደር እና ሰነፍ መሆን፣ እንዲሁም በኑሯችን ላይ ህይወታችን እስከ ማጣት የሚደርስ ሪስክ መውሰድ እና ሌሎችም። ይህ ሁሉ በገዛ እጅ ራስን ወደ ጥፋት መጣልና የአላህን እንዲሁም የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዝ መጣረስ ነው። ራስን መጉዳት መብት ሳይሆን ወንጀል ነው። ውድ ወንድሜ አካልህን አታውድመው፣ ነገ አላህ ዘንድ ትጠየቅበታለህ። አመጋገብህን አስተካክል፣ ከሱሶች ራቅ፣ እንዲሁም ለአኗኗርህ ጥንቃቄ አድርግ። ጤናህን መጠበቅህ አላህን መታዘዝህ ነውና ጤናህን ጠብቅ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።